የብዙ ሰዎች ቴሌግራም የተጠለፈ ነው። ቴሌግራማችን እንዳይጠለፍ ወይም ደግሞ ባን እንዳይደረግ ምን ማድረግ አለብን? ምን ነገሮችንስ መተውና ማስተካከል ይኖርብናል? ከተጠለፈስ እንዴት መመለስ ወይም ደግሞ ማስተካከል እንችላለን? ውድ የቻናሌ ቤተሰቦች እንዴት ከረማችሁ? ዛሬ በዚህ ቪዲዮ እነኝንና መሰል ጠቃሚ ጉዳዮችን በደንብ የምናይ ይሆናል። ቪዲዮውን እስከ መጨረሻው ተከታተሉት። ለቻናሉ አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ቤተሰብ ይሁኑ። ይህ ጠቃሚ ቪዲዮ ለሌሎችም እንዲደርስና እንዲጠቀሙበት ሼር አድርጉላቸው። አሁን ወደ ዋናው ጉዳያችን እንግባ። እንግዲህ ውድ የቻናል ቤተሰቦች ቅድም እንደነገርኳችሁ የብዙ ሰዎች ቴሌግራም ቻናል ወይም ደግሞ አካውንት እየተጠለፈና ባን እየተደረገ የተሰረቀባቸው ነው። አካውንቱ ከመጠለፍና ከመሰረቅም ባሻገር ብዙ ሰው ገንዘቡን እየተበላና እንዲሁም ሌሎች ወዳጆቹም ሰለባ እየሆነ ነው ማለት ነው። እንዴት ነው ለሌሎች ሰለባ የሚሆነው ካልን ምንድነው እንግዲህ እያንዳንዱ ሰው አካውንቱ በተጠለፈና ሙሉ ለሙሉ ሌላ ሰው ጋር ሄደ ማለት እንግዲህ ብዙ ኮንታክት ይኖረዋል እዛ ቴሌግራም ላይ። እነኛ ሁሉ ኮንታክቶች ጋር የሚፈልገውን ሜሴጅ ይልካል ማለት ነው። የሚፈልገውን ሜሴጅ ላከ ማለት እነኛም በተመሳሳይ እንዲሁ ሌላ ሰው ሰለባ ያደርጋሉ ማለት ነው። እንዲህ እያለ እንግዲህ ብዙ ሰው በጣም የተሰቃየ ነው ያለው ማለት ነው በዚህ ጉዳይ። ስለዚህ ይሄ እንዴት ሊሆን ቻለ? እንዴትስ ነው ማስቀረትና መቀነስ የምንችለው የሚሉት ጉዳዮችን እስቲ ላንሳላችሁ። ለቴሌግራማችን መሰረቅ ምክንያቶች ምንድን ናቸው ብለን ካስብን የመጀመሪያው የራሳችን ቸልተኝነት ወይም ደግሞ አለማወቅ ነው። ብዙ ጊዜ ካለማወቅና ከራሳችን ቸልተኝነት የመጣው ነው የመጀመሪያው ነገር። ይህ ምንድነው? ብዙ ጊዜ ቴሌግራም ላይ ታችሁ ከሆነ በጣም በልክ የሆኑ ግሩፖች ይኖራሉ። አንዳንድ ቴሌግራሞች ላይ ስታዩ፣ አንዳንድ ሰው አካውንት ላይ ስታዩ ብዙ ዩዘሮች የማያውቋቸው ብዙ ዩዘሮች ይኖራሉ። ስለዚህ እነኚህ ነገሮች እኛ ሳንፈቅድ እንዴት መጡ ወደኛ? እንዴት እኛ ሳንፈቅድ አካውንታችን ላይ እንደዚህ ሊበዙ ቻሉ? የሚሉት ነገር አንዱ ጥያቄ ነው ማለት ነው። ስለዚህ ውድ የቻናል ቤተሰቦች የመጀመሪያው ነገር ምንድነው? ሁልጊዜ ማድረግ ያለባችሁ ነገር ለዚህ ነገር ወይ ደግሞ ከዚህ ነገር ራሳችሁን ለመጠበቅ ወይም ደግሞ ወዳጆቻችሁን ኮንታክታችሁ ያሉትን ሰዎች ፕሮቴክት ለማድረግ የማታውቁትን ነገር አለመንካት፣ የማታውቁት ግሩፕ ውስጥ ጆይን አለማድረግ ነው። ይህ ማለት ምን ማለት ነው? ለምሳሌ የተለያዩ ሜሴጆች እዚህ እንደምታዩት ይላካሉ ቴሌግራም አካውንታችን ላይና ስለዚህ የማታውቁት ከሆነ በምንም ታምር ላለመንካት ጥረት ማድረግ አለባችሁ። ጠይቃችሁ ኮንፊርም አርጋችሁ የምታውቁት ሰው ራሱ ከሆነ ጠይቃችሁት ኮንፊርም አርጋችሁት ይሄ ሜሴጅ የላከው አንተ ነው ወይ ብላችሁ ጠይቃችሁ ትክክለኛ መሆኑን ስታረጋግጡ ያንን ሊንክ ከፍታችሁ የምትፈልጉትን ነገር ማድረግ ትችላላችሁ ማለት ነው። ካለበለዚያ የምታውቁትም ሳይሆን ማታውቁትም ሳይሆን እንደዚህ አይነት ተመሳሳይ ሊንኮች የሚመጡ ከሆነ በምንም መልኩ መንካት የለባችሁ ማለት ነው። ሁለተኛው ነጥብ ደግሞ ምንድነው? አስፈላጊ የሆኑ ሴቲንጎች አሉ። ቴሌግራም የራሱ የሆነ ሴቲንግ አለው። ራሳችሁ እንድትጠብቁበት ፕራይቬሲ ኤንድ ሴኩሪቲ የሚባል ሴቲንግ አለው። ያንን ሴቲንግ በአግባቡ ካለማስተካከል የሚመጣ ችግር ነው ማለት ነው። ስለዚህ ይሄንን ነገር ቴሌግራም ለምሳሌ እንግዲህ በነፃ ተጠቀሙ ብሎ አካውንት ወይም ደግሞ አካውንት ከፍተን በነፃ እንጠቀማለን። ስለዚህ ያንን ነገር እሱ ያስቀመጠውን ፊቸር እሱ ያመጣልንን አፕዴት የትኛውንም ነገር አስተካከለንና ራሳችንን ጠብቀን የመጠቀም የኛ ፋንታ ነው። ስለዚህ ይሄንና የመሳሰሉትን ነገሮች ካለማድረጋችን ብዙ ጊዜ ራሳችን ለብዙ አደጋ እንጥላለን ማለት ነው። ቴሌግራማችን መሰረቁ ወይም ደግሞ መጠለፉ ብቻ አይደለም፣ ብዙ ሰው ገንዘቡን እያጣ ነውና አደራ ተጠንቀቁ ለማለት ወዳለሁ። ስለዚህ ውድ የቻናሌ ቤተሰቦች ይህን ለመከላከል ወይም ደግሞ በተቻለ መጠን ለመቀነስ ምን ማድረግ አለብን? ይሄ አሁን የጠቀስኳችሁን ሴቲንጎችስ ምንድን ናቸው የሚሉትን ነገሮች በቀጣይ አሳያችኋለሁ። ስለዚህ ውድ ቻናሌ ቤተሰቦች በድጋሚ ቻናሉን ሰብስክራይብ አድርጉ። እንዲሁም ይሄ ጠቃሚና አስፈላጊ ቪዲዮ ለሌሎች እንዲደርስ ሼር አድርጉላችሁ። ስለዚህ አሁን ቴሌግራማችን እንዳይሰረቅ ወይም ደግሞ ባን እንዳይደረግ እዚህ ሴቲንግ ውስጥ ማስተካከል የሚለውን ነገር በደንብ እንይ ማለት ነው። በመጀመሪያ ቴሌግራም ትከፍቱና እንዲሁ ከታች እንደምታዩት ሴቲንግ ላይ ትገባላችሁ። ሴቲንግ ላይ ከገባችሁ በኋላ ፕራይቬሲ ኤንድ ሴኩሪቲ የሚለውን ትከፍታላችሁ። እዚህ ጋር እንደምታዩት እኔ ቱ ስቴፕ ቬሪፊኬሽን የምትለዋን ኦን አድርጌያለሁ። እናንተ ጋር እቺ ነገር ኦን ካልሆነች እናንተም ኦን ታደርጓትና የራሳችሁን ፓስኪ ወይም ደግሞ ኮድ የይለፍ ቃል ታስገባላችሁ ማለት ነው። ይህ ማለት እነሱ ለመግባት ሲሞክሩ እነሱ የያዙት ዲቫይስ ላይ እነሱ የሚጠቀሙበት ስልክ ላይም ሊሆን ይችላል ላፕቶፕ ላይ ለመግባት ሲሞክሩ ይህንን ኮድ ይጠይቃቸዋል ማለት ነው። ይህ ኮድ ደግሞ እናንተ ጋር ስላለ የእናንተ አካውንት ውስጥ መግባት አይችሉም ማለት ነው። ይሄ የመጀመሪያው ነው። ሁለተኛው ደግሞ ዋነኛው ነገር ኢሜላችሁን ማያያዝ ነው። ኢሜላችሁን ከቴሌግራም ጋር ማገናኘቱ በጣም አስፈላጊና ጠቃሚ ነው። አሁን ሰሞኑን እንደነገርኳችሁ ብዙ ጊዜ ቴሌግራም ጠፍቶ ወይም ደግሞ አዲስ ስልክ ላይ ሎጊን ስናደርግ ኤስኤምኤስ ፊ እየጠየቀን ነው። ያ ኤስኤምኤስ በስልካችሁ ከሚልቅልቅ ኢሜላችሁ ቀድሞ ኮኔክት ቢሆን ኖሮ ቀጥታ ያንን ኮድ ወደ ኢሜላችሁ መላክ ይችል ነበር ማለት ነው። ስለዚህ
አንደኛ ከሴኩሪቲ አንፃር፣ ሁለት ደግሞ እንደዚህ አይነት ነገሮች በሚፈጠሩበት ሰዓት ኢሜይላችሁን እንደ ኦፕሽን ኤስኤምኤስ መላኪያነት ቴሌግራም ይጠቀመዋል ማለት ነው። ስለዚህ ይሄ በጣም አስፈላጊ ነው። ኢሜይላችሁ እናንተ ጋርም ስለሆነ ሀከሮችም ወይም ደግሞ ስልካችሁን የጠለፈውም ሰው ድጋሚ መግባት ሲሞክር ኮዱን እንኳን ሲልክለት በዛ ቁጥር ወይ በዛ በስልክ ቁጥራችን ሳይሆን የሚልከው በኢሜይል ስለሆነ ወይም ደግሞ ወደ አካውንታችሁ የመግባት እድላቸው አናሳ ይሆናል ማለት ነው። ስለዚህ ይሄ ሁለተኛውና ዋነኛው ነገር ነው። ኢሜይላችሁ አክቲቭ ሊሆን ይገባል። ኢሜይላችሁን ደግሞ ከቴሌግራማችሁ ጋር ኮኔክት ማድረግ አለባችሁ ማለት ነው። ሌላው ደግሞ ሁሌ ቴሌግራማችሁ ላይ ደግሞ ሴቲንግ ላይ ገብታችሁ ማየት ያለባችሁ ዲቫይስ የምትለዋን እንደምታዩት ከሆነ አሁን ሁለት ዲቫይስ ነው ያለው ይላል። ለምሳሌ እናንተ አሁን አንድ ስልካችሁ ላይ ብቻ የምትጠቀሙ ከሆነ ቴሌግራምን ግን እዚህ ዲቫይስ ጋር የሚለው ጋር ስትገቡ ሴቲንግ ላይ ሁለት የሚያሳዩችሁ ከሆነ አንድ ሰው በእናንተ አካውንት ሌላ ዲቫይስ ላይ ሌላ ስልክ ላይ ሊሆን ይችላል፣ ላፕቶፕ ላይ ሊሆን ይችላል፣ ሌላ ሰው ገብቷል ማለት ነው። ስለዚህ ይሄን ነገር ቼክ ማድረግ አስፈላጊ ነው። ሁለት ፒሲ ላይ የምትገቡ ከሆነ እኔ አሁን ሁለት ኮምፒውተር ላይ ስለገባው ሁለት ዲቫይስ ላይ ስለገባው ነው አንድ ስልክ ላይ ገብቻለሁ፣ ሁለተኛ ደግሞ ላፕቶፕ ላይ ገብቻለሁ ማለት ነው። ስለዚህ ሁለቱን ያሳየኛል ማለት ነው። ስለዚህ አሁን እዚህ ጋር እናንተ ጋር ግን አንድ የምትጠቀሙ ከሆነ ሁለት የሚያሳዩችሁ ከሆነ ስለዚህ ትገቡና እዚህ ውስጥ በአጠቃላይ ለምሳሌ እዚህ ጋር አሁን ሳምሰንግ ጋላክሲ S24 አልትራ የሚለው አለ፣ የራሴ ስልክ ነው። ሁለት ደግሞ HP እዚህ ጋር HP የሚል ላፕቶፕ አለ፣ እሱም የራሴ ነው። ስለዚህ ሁለቱም ላይ እንደገባው ያሳየኛል። ግን ለምሳሌ እኔ ስልክ ላይ ብቻ ገብቼ ከሆነ ይሄንን ዜድቡክ የሚለውን ኮምፒውተር ወይም ደግሞ ላፕቶፕ ማላቀው ከሆነ ቀጥታ ራው ላይ እጫንና ምን አደርገዋለሁ እዚህ ጋር ተርሚኔት ሴሽን የሚል አለ፣ እሱን ተርሚኔት ሴሽን እለዋለሁ ማለት ነው። ስለዚህ ተርሚኔት አደረኩት ማለት ያንን ሰው ሳይን አውት አደረኩት ወይም ደግሞ ሎግ አውት አደረኩት ማለት ነው። ስለዚህ ያን ሰው ሁሌ መጠንቀቅ መቻል አለብን። ይሄ እዚህ ጋር ያለው ከእናንተ ከምትጠቀሙት ዲቫይስ ብዛት አንፃር እዚህ ጋር ያለው ከበዛ አንድ የተጠቀማችሁ ሁለት የሚያሳያችሁ ከሆነ እዚህ ቦታ ላይ መጠንቀቅ መቻል አለባችሁ። አይታችሁ ከሆነ አሁን አንዱን ተርሚኔት አደረኩት አንድ ሆነ ማለት ነው። ተመልሻው ላፕቶፕ ላይ ብገባ ሁለት ይለኛል ማለት ነው። ስለዚህ ችኛዋን በደንብ ማየት አለባችሁ። እቺ ዲቫይስ የምትለዋል ሁሌ ማየታችሁን አትዘንጉ። ከማታውቁት ዲቫይስ ካለ ተርሚኔት ማድረግ መቻል አለባችሁ ማለት ነው። ሌላው ደግሞ ማስተካከል ያለባችሁ ሴቲንጎች እዚህ ጋር እንደምታዩት ፕራይቬሲ ላይ ነው። ፎን ነምበር አለ እዚህ ጋር ፎን ነምበራችሁ ማንም ሰው እንዳይ ማድረግ ትችላላችሁ። ኤቭሪባዲ ወይ ደግሞ ማንም ሰው ይየው ወይም ደግሞ ይሄም አደጋ አለ ሁሉም ሰው ማየት የለበትም ስልክ ቁጥራችሁ ማለት ነው። ስልክ ቁጥራችሁን ብዙ ሰው አየው ማለት እናንተ ቴሌግራማችሁ የመጠለፍ እድሉንና ሃክ የመደረግ ኦፖርቹኒቲውን በጣም ያሰፋዋል ማለት ነው። ስለዚህ ወይ ኮንታክታችሁ ላይ ያለ ሰው የምታውቁት ከሆነ ወይ ደግሞ ማንም ሰው እንዳየው ብላችሁችን ቲክ ማድረግ አለባችሁ። ኤቭሪባዲ በምንም ታምር እንዳትሉት፣ ወይ ከሁለቱ ኦፕሽን አንዱን መምረጥ መቻል አለባችሁ ማለት ነው። ሌላው እዚህ ጋር አንድ ማየት ያለባችሁ ነገር ይሄ ኢንቪቴሽን ነው። ለምሳሌ ኢንቫይት አሁን ብዙ ጊዜ አይታችሁ ከሆነ ብዙ የማታውቋቸው ግሩፖች ወይ ስሙን ራሱ የማታውቁት አይነት ግሩፖች ኢንቫይት ያደርጓችኋል፣ የተለያዩ ሜሴጆች ይልኩባችኋል፣ የማታውቁን ስካም ይልኩባችኋል ምናምን ነገር። ይሄ መሆን የለበትም። ስለዚህ ማንም ሰው ዝም ብሎ ተነስቶ የሚፈልገው ግሩፕ ውስጥ እናንተን መክተትና ጆይን ማድረግ የለበትም። ስለዚህ ምንድነው የምታደርጉት? ይሄንን ኖበዲ ነው የምትሉት። ምንድነው ሰው ኢንቫይት የሚያደርጋችሁ ሰው ሊንክ ይላክላችሁ ወይም ደግሞ ራሳችሁ ፈልጋችሁ የምትፈልጉትን ግሩፕ ጆይን ማድረግ እንድትችሉ ማለት ነው። ስለዚህ እነኚህ ነገሮች ማድረግ አለባችሁ። በጣም በጣም አስፈላጊ ሴቲንጎች ናቸው ማለት ነው። ስለዚህ እዚህ ጋር የምታያቸው ብዙም አስፈላጊ ባይሆን ለምሳሌ ሜሴጅ አሁን ኤቭሪባዲ ላክልኝ፣ ይሄንንም አሁን ለምሳሌ ኮንታክታችሁ ላይ ያለ ሰው ብቻ ወይም ደግሞ ፕሪሚየም ያለ ሰው እዚህ ጋር በእርግጥ ይሄኛው ፕሪሚየም ይጠይቃል ቁልፍ ያለበት ነገር አይታችሁት ከሆነ ስለዚህ ማንኛውም ሰው ሜሴጅ ሊልክልኝ ይችላል የሚሉትን ነገሮች ፕሪሚየም ከሆነ ይሄንንም ሊሚት ማድረግ እንችላለን ማለት ነው። ሌላው ፎቶ ነው። ኤቭሪባዲ ማንም ሰው ይየው የሚሉትን ነገሮች እነኚህንም ፎቶአችሁን ደግሞ ውስን ሰው ኮንታክታችሁ ላይ ያለ ሰው ማንም ሰው እንዲያየውም ከፈለጋችሁ እዚህ ጋር መቀየር ትላላችሁ። እዚህ ጋር የምታዩቸው እንግዲህ ፕራይቬሲ ኤንድ ሴኩሪቲ የሚለው ሴቲንግ ብዙ የናንተን ፕሮፋይል የናንተን ቴሌግራም እንዳይጠለፍ ወይም ደግሞ በሌላ ሰው ሀክ እንዳይደረግ የምትወስኑባት ሴቲንግ ናትና አስፈላጊ ናትና በደንብ አሁን የነገርኳችሁን ነገር በደንብ እናንተም ስቴፕ ባይ ስቴፕ እንዳሳዩአችሁ አሁኑኑ ማድረግ መቻል አለባችሁ ማለት ነው። ስለዚህ ለማጠቃለል ያክል ምንድነው እዚህ ላይ ያረኳችሁ፣ ሁለተኛ ቱ ስቴፕ ቬሪፊኬሽን ኦን ማድረግ አለባችሁ። ቱ ስቴፕ ቬሪፊኬሽን ኦን አድርጋችሁ የራሳችሁን ፓስወርድ መስጠት መቻል አለባችሁ። በሁለተኛ ደረጃ ደግሞ ያሳዩአችሁ ምንድነው ኢሜይላችሁን ነው። ኢሜይላችሁን ሊንክ ማድረግ አለባችሁ። የራሳችሁን ኢሜይል
ኢሜል ሊኖራችሁ ይገባል ብያቸዋለሁ ከዚህ በፊት። ማንኛውም ሰው ኢሜሉ አክቲቭ መሆን መቻል አለበት። ብዙ ጊዜ ስልክ ቁጥር ምናምን የሚባል ነገር ብትተውት ጥሩ ነው። ኢሜላችሁን ከየትኛውም እንደ ኦፕሽናል ኢሜላችሁን ከየትኛውም አፕሊኬሽን ጋራ ሊንክ ማድረጉ ተገቢ ነው፣ አስፈላጊም ይጠቅማል። በመጨረሻ ደረጃ ይሄ ሶስተኛ ላይ ያሳዩዋችሁ ይሄኛው ዲቫይሱ ነው። ይሄ ደግሞ በጣም ወሳኝ ነገር ነው። ማን ሎጊን አደረገ ወይም ደግሞ የሚሉትን ነገሮች የምታዩበት ነው ማለት ነው። ስለዚህ እችን ነገር በደንብ እንድታቋት ፈልጋለሁ። ስንት ዲቫይስ ሎጊን አድርጓል የሚለውን በእናንተ ቴሌግራም አውቃችሁ ከዛ ደግሞ የማታውቁት ዲቫይስ እዚህ ውስጥ ሊስት ሆኖ ከአንድ በላይ ካለ ተርሚኔት ማድረጉን ክሊክ እያደረጋችሁ ተርሚኔት ማድረጉን አትርሱ። እንግዲህ ቅድም የነገርኳችሁ ሁለት ነገር ነው በዚህ ቪዲዮ የምናየው ብያችኋለሁ። አንደኛው እንዴት ሀክ ሳንደረግ ቀድመን ምን ማድረግ አለብን፣ እንዴት መጠቀቅ አለብን የሚለው ነገር ነው። ሁለተኛው ደግሞ እንደነገርኳችሁ ሀክ ብንደረግ ምን ማድረግ አለብን፣ እንዴት አድርገን ነው ቻናላችንን ሪከቨር ልናደርግ የምንችለው የሚለውን ነገር ነው የማሳያችሁ። አሁን እዚህ ፖይንት ላይ ሁለት ሲናሪዮ ነው የምናየው። ሁለት ነገር አለ። የመጀመሪያው ሲናሪዮ ምንድን ነው? የመጀመሪያው ቴሌግራማችሁ ሀክ ተደርጎ ግን እናንተም አክሰስ እያደረጋችሁ ሀከሩም አክሰስ እያደረገ ከሆነ ምን ማድረግ አለባችሁ ነው። ልክ ሀክ መደረጉን ካወቃችሁ ቀጥታ የመጀመሪያ ስራችሁ የሚሆነው ምን መሆን መቻል አለበት? ኮንታክት ላይ ላሉ ሰዎች በሙሉ ሪፖርት ማድረግ አለባችሁ፣ ማሳወቅ አለባችሁ፣ ቴክስት መላክ አለባችሁ። ምክንያቱም እናንተ የገጠማችሁ ጣፈንታ እነሱም እንዳይገጥማቸው የተለያየ ሜሴጆችም ወደ እነሱ በመላክ ገንዘባቸው እንዳይሰረቅ የእናንተም ገንዘብ እንዳይሰረቅ የመጀመሪያ ስራችሁ መሆን ያለበት ምንድነው? እዛ ኮንታክታችሁ ላይ ላሉ ሰዎች በሙሉ በትዕግስት ለሁሉም ቴክስት መላክ፣ ሀክ መደረጋችሁ ማለት ነው። ምንም አይነት ከሌላ ሳይድ ወይም ደግሞ ምንም አይነት ከናንተ የሚሄድ ማንኛውንም ቴክስት አምነው እንዳያምኑና ምንም አይነት ምላሽ እንዳይሰጡ፣ ምንም አይነት ገንዘብ ትራንስፈር እንዳያደርጉ፣ ምንም አይነት ሊንክን ከናንተ ሄደን ሊንክ እንዳይከፍቱ የመጀመሪያ ስራችሁ ምን መሆን አለበት ማለት ነው? ለነሱ ቴክስት ማድረግ፣ ለነሱ ሪፖርት ማድረግ፣ ለነሱ መንገር ማለት ነው። ይሄን ታደርጋላችሁ። ይሄን ካደረጋችሁ በኋላ እናንተም እየገባችሁ የእናንተን ቴሌግራም አክሰስ እያደረጋችሁት ሀከሩም አክሰስ እያደረገ፣ ሁለተኛው ነገር ምንድነው? ቅድም እንደነገርኳችሁ ዲቫይስ ላይ ገብታችሁ ከናንተ ውጪ የገባው ከናንተ ውጪ ሎጊን ያደረገው ወይም ደግሞ ሎጊን ያደረገውም የትኛው ሎጊን ያደረገውን ዲቫይስ ተርሚኔት ማድረግ ማለት ነው። ሁሉንም ከናንተ ስልክም ሊሆን ይችላል የናንተ ወይም ደግሞ ላፕቶፕ ሊሆን ይችላል ከናንተ ውጪ ሎጊን ያደረገው ዲቫይስ በሙሉ ተርሚኔት ማድረግ ማለት ነው። ተርሚኔት አደረጋችሁት ማለት ያንን ሀከር ከቴሌግራማችሁ አካውንት ሎግ አውት አደረጋችሁት፣ አስወጣችሁት ማለት ነው። ይሄንን ቅድም ባሳያችሁ ስቴፕ መሰረት ትሰራላችሁ ማለት ነው። ስለዚህ ልክ ይሄ ካደረጋችሁ በኋላ ኢሚዲየትሊ እናንተ ቶሎ ብላችሁ ምንድነው የምታደርጉት? ቱ ስቴፕ ቬሪፊኬሽናችሁን ኦን አድርጋችሁ ልክ እንደቀደሙ ፓስወርድ ትሰጣላችሁ ማለት ነው። ተጨማሪ ደግሞ ምንድነው ከቨሪ ኢሜይላችሁንም ሌላ ካላችሁ ቀይራችሁ እሱንም አስገብታችሁ ቴሌግራማችሁን እንደ አዲስ ሴት ታደርጋላችሁ ማለት ነው። ስለዚህ ከዛ በኋላ ምንድነው ያንን ሀከር አስወጣችሁት። እናንተም ቱ ስቴፕ ቬሪፊኬሽናችሁን ኮዳችሁን ቀይራችኋል፣ ሁለት ደግሞ ኢሜይልም ቀይራችኋል። ስለዚህ ቴሌግራማችሁን በቀላሉ ሪከቨር አደረጋችሁ። ሁለት ደግሞ ሌሎች ጓደኞቻችሁን፣ ወዳጆቻችሁን፣ ኮንታክታችሁ ላይ ያሉትን ዘመዶቻችሁን ፕሮቴክት አደረጋችሁ ማለት ነው። መጀመሪያ የምትወስዱት አክሽን እርምጃ ነው ማለት ነው። ይሄ የመጀመሪያው ሲናሪዮ ምንድነው? እናንተም አክሰስ ያደረጋችሁ ሀከሩም አክሰስ እያደረገው ከሆነ ቴሌግራሙን እነኚህ ሶስት ነገሮች ታደርጋላችሁ። የመጀመሪያው ቤተሰቦቻችሁ፣ ለጓደኞቻችሁ ወይም ደግሞ ኮንታክታችሁ ላይ ላሉ ሰዎች ሪፖርት ማድረግ። በሁለተኛ ደረጃ ደግሞ ሁሉንም ሴሽን ላይ አክቲቭ የሆኑ ዲቫይሶችን ማጥፋት፣ ከናንተ ውጪ የናንተን ብቻ አስቀርታችሁ እንዳለ ተርሚኔት ማድረግ። በሶስተኛ ደረጃ ደግሞ ምንድነው ልክ ይሄንን እነሱ ተርሚኔት ካደረጋችሁ በኋላ የናንተን የራሳችሁን አዲስ ቱ ስቴፕ ቬሪፊኬሽናችሁን ኦን አድርጋችሁ አዲስ ፓስወርድ መስጠት። ሁለት ሌላ ኢሜይል ካላችሁ ሪከቨሪ ኢሜይል ቀይራችሁ ሊንክ ማድረግ። የመጀመሪያው ሲናሪዮ የመጀመሪያው እርምጃችሁ መሆን መቻል አለበት ማለት ነው። ሁለተኛው ሴናሪዮ ምንድነው? ቶታሊ ሀከሩ እናንተን ካስወጣችሁ ማለት ነው። ቶታሊ ቴሌግራማችሁን ተቆጣጥሮ እናንተ መግባት ካልቻላችሁ የምትጠቀሙት ሜተድ ነው ማለት ነው። እናንተን ሙሉ በሙሉ ካስወጣችሁና ቻናሉን እሱ እንደፈለገ የተጠቀመበት ከሆነ ምንድነው የምታደርጉት? ይሄ ወደ ጓደኞቻችሁ፣ ወደ ቤተሰቦቻችሁ፣ ወደ ተለያዩ ኮንታክታችሁ ላለ ሰዎች ሪፖርት ማድረጉ እንዳለ ሆኖ የመጀመሪያው ስራችሁ ምንድነው? ሎጊን ለማድረግ ትሞክሩና ኤስኤምኤስ ኮድ ቴሌግራም እንዲልክላችሁ ትሞክራላችሁ ማለት ነው። ይሄን ስትሞክሩ ቴሌግራም ኤስኤምኤስ ኮድ ከላከላችሁ ኢሚዲየትሊ እንደገባችሁ የመጀመሪያ ላይ ነገርናቸውን ስቴፖች በሙሉ ታደርጋላችሁ ማለት ነው። አሁን የነገርኳችሁን ማለት ነው። ግን ኤስኤምኤስ የማይልክ ከሆነ ይህ ሰው ሁሉን ነገር ቀያይሮት አሁንም ለእናንተ ኤስኤምኤስ የማይደርስ ከሆነ አንዳንድ ስልካችሁንም ቀይረው እዛው ጋር ወደ ራሳቸው እንዲሄድ የሚያደርጉበት ኮንዲሽን አለና እንደዛ ከተደረገ ኤስኤምኤስም የማይደርሳችሁ ከሆነ ሁለተኛው ላይ ምንድነው የምታደርጉት?
የቴሌግራም ኦፊሻል ሰፖርቶችን ኮንታክት አድርጋላችሁ ማለት ነው። እነሱን ኮንታክት አድርጋችሁ ለነሱ ሪፖርት አድርጋላችሁ ማለት ነው። ልክ እዚህ ጋር እንደምታዩት ኦፊሻል ቴሌግራም ሰፖርት ላይ ገብታችሁ ግልጽ በሆነ ቻናላችሁ እንደ ሃክ እንደተደረገና ምንም አይነት ኮንትሮል እንደሌላችሁ ትክክለኛ ደግሞ የእናንተን ሪል የኮንታክቱ ባለቤት የቴሌግራም ቻናሉ ባለቤት እንደሆናችሁ የሚገልጹ ነገሮችን ስልክ ቁጥራችሁን ቴሌግራም ቻናሉ የተጠቀማችሁን ዩዘር ኔም @ብላ የምትጀምሯን ባይዘው ቴሌግራማችሁን አክቲቭ ስታደርጉ እቺ የምትሏን ዩዘር ኔም ማድረጋችሁን አትርሱ። በጣም ታስፈልጋለች። በእንደዚህ አይነት ታይም ቴሌግራም የእናንተን ማንነት ትክክለኛነት ማወቅ ከሚያውቁበት ነገር አንዷ እቺ ዩዘር ኔም ናት ማለት ነው። ስለዚህ ይሄንን ክሊርሊ በደንብ ካልጻፋችሁ እሱን ኢንቨስቲጌት ለማድረግ ያንን ነገር ኢዚሊ አይደንቲፋይ አድርጎ የእናንተን አካውንት ሪከቨር ለማድረግ ስለሚከብደው ችግራችሁን ግልጽ በሆነ ወይ ዲስክሪፕሽን ላይ በደንብ ትጽፉለታላችሁ እዚህ ጋር እንደምታዩት ማለት ነው። በነገራችን ላይ እዚህ ጋር መጠንቀቅ ያለባችሁ ቴሌግራም አካውንታችሁ ሪከቨር ሊያደርግ የሚችለው ሊመልስ የሚችለው ቴሌግራም ኦፊሻል ሰፖርት ብቻ ነው። ትክክለኛው የቴሌግራም ዌብሳይት ወይ ደግሞ ሰፖርት ላይ ስትሄዱ ብቻ ነው። አሁን ብዙ ጊዜ አንዳንዴ ሰማለውና አንዳንድ አፕሊኬሽን ተጠቀሙ እንደዚህ አይነት ሰርድ ፓርቲ አፕሊኬሽኖችን ወይም ደግሞ ሰፖርተሮችን ተጠቀሙ ይላችሁ አይችልም። የክላውድ ሰርቨርን አክሰስ አድርጎ ቴሌግራማችሁ ሪከቨር ሊያደርግ የሚችለው ራሱ ቴሌግራም ብቻ ነውና አትሸወዱ። ስካመር ናቸው። ይሄ በምንም ታመ መሞከር የለባችሁም። በትዕግስትም ቢሆን ጠብቃችሁ አሁን ያልኳችሁ ነገር ብቻ ክሊርሊ እናንተ ጻፉ። ትክክለኛ የእናንተ መረጃ አስገቡላቸው። ጊዜ ሊወስድ ይችላል፣ የተወሰነ 24 ሰዓት ሊወስድ ይችላል። ያንን ነገር ጠብቃችሁ ቴሌግራማችሁን መመለስ ትችላላችሁ ማለት ነው። ምናልባትም እንደ አማራጭ ይሄ እምቢ ካለ ሁለተኛው ኦፕሽን ምንድነው? ቴሌግራማችሁን ቶታሊ መደለት አካውንታችሁን ሪሙቭ ማድረግ ማለት ነው። ይህ አካውንታችሁን ማጥፋት መደለት ማለት ምን ማለት ነው? ቶታሊ ከቴሌግራም ክላውድ ላይ የእናንተን ፕሮፋይል ቶታሊ እንደማጥፋት ማለት ነው። ይህን ካደረጋችሁት ግን ምንም አይነት ቻት ሂስትሪም ሆነ ምንም አይነት እዛ ላይ ያስቀመጣችሁት ዳታ ይሁን ቻት ያደረጋችሁት ይሁን ፎቶአችሁ ምናችሁ ቶታሊ ነው የሚጠፋው ማለት ነው። ስለዚህ ቴሌግራማችሁ እንደ አዲስ ሎጊን ስታደርጉ አዲስ ቴሌግራም ቻናል እየከፈታችሁ እንደሆነ ነው ማወቅ ያለባችሁ ማለት ነው። ስለዚህ ይሄኛው አምናችሁበት የመጨረሻው ስቴፕ መሆን መቻል አለበት ማለት ነው። እንግዲህ እንዳልኳችሁ ሁሉንም ነገር ሞክረን ቶታሊ መግባት ካልቻልን ቴሌግራማችንን ያው መደለት ወይም ደግሞ አካውንታችንን ከቴሌግራም ክላውድ ላይ ማጥፋት ነው የሚሆንብን። ይሄን እንዴት የምናደርገው እንደምታዩት ቴሌግራም ዲስክሪፕሽን ፔጅ ላይ እንገባለን። ከዛ ስልክ ቁጥራችን ይጠይቀናል። ስልክ ቁጥራችንን እናስገባለን። ኔክስት እንለዋለን። ኔክስት እንለው ኮድ ይመጣል። ያችን ኮድ አስገብተን ዴሊት እንለዋለን ማለት ነው። በዚህ ጊዜ እንግዲህ ያው ሁሉን ነገር እንደምናጣ ማወቅ አለብን። ከዛ እንደ አዲስ ነው ሳይን የምናደርገው ማለት ነው። ይሄ የመጨረሻው ኦፕሽን ነው። የመጀመሪያው ሲናሪዮ የመጀመሪያው ኦፕሽን እምቢ ካለ ነው ይሄ የመጨረሻ አማራጫችን የሚሆነው ማለት ነው። እንግዲህ ውድ ቻናል ቤተሰቦች ይሄ ሁሉ ከመሆኑ በፊት ግን ቅድም የነገርኳችሁ መጀመሪያ ምን ማድረግ አለብን መጠንቀቅ አለብን የሚሉት ነገሮች ያለ መዘናጋት መጀመሪያ ቴሌግራም ስከትፉ እነኚህን ሴቲንጎች በማስተዋል እነሱን ሳታደርጉ ምንም አይነት ቴሌግራም ወደ መጠቀም እንዳትሄዱና የመጀመሪያ ስራችሁ እሱ መሆን እንዳለበት ማመን አለባችሁ። እንግዲህ ውድ ቻናል ቤተሰቦች በዛሬ ቪዲዮ ብዙ ነገር እንደተማራችሁ እንዲሁም ብዙ ተጠቀሙበታላችሁ ብዬ አስባለሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክ አድርጉ። ይህ ደግሞ ጠቃሚና አስፈላጊ ቪዲዮ ለሌሎች እንዲደርስና እነሱም እንዲጠቀሙበት ሼር አድርጉላቸው። በቀጣይ በተመሳሳይ አስፈላጊ ጠቃሚ ቪዲዮ እስክንገናኝ በሰላም ቆዩ።